ሃይ ሰላም እንዴት ናችሁ ጓደኞቼ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ዛሬ ይዤላችሁ የመጣሁት እንዴት ወደ ኢትዮጵያ ካርድ መላክ ይቻላል የሚለው ነው። ይሄ ነገር ከጀመረ ቆይቷል፣ ግን ለማታውቁ ካላችሁ ነው። ምክንያቱም ብዙ ሰው እየጠየቀኝ ስነግራቸው አዳዲስ ናቸውና አያውቁትም። ስለዚህ ብዙ ሰው ላያውቀው ይችላል ብዬ ነው ይሄን ቪዲዮ ልሰራ የሞከርኩበት ምክንያት ማለት ነው። እሺ በመጀመሪያ ሰዋ ሲም ካርድ ያስፈልገናል። የሳውዲ አረቢያ ሰዋ ሲም ካርድ ያስፈልገናል። ከዛ ወደ ፈለግንበት ሀገር ወደ ኢትዮጵያ ካርድ እንዴት መላክ እንችላለን? በጣም አሪፍ ነገር ነው። 10 ብር ወደ ኢትዮጵያ 50 ብር መላክ ካሰብን በዚህ ሀገር 11 ብር ነው የሚቆርጠው። በዚህ ሀገር 11 ብር ይቆርጣል። ወደ ኢትዮጵያ 50 ብር ይሄድላቸዋል ማለት ነው። 100 ብር መላክ ይቻላል፣ 500 ብር መላክ ይቻላል። በጣም ትወዱታላችሁ። ለቤተሰብ እንደ ለጓደኛ ምናምን ለመላክ በጣም አሪፍ ዘዴ ነው። በመጀመሪያ ኮከብ እንጫናለን። እንደዚህ አድርገን ቀስ እያልኩ እንዲገባችሁ። ከዛ አንድን እንጫናለን። 3 4 ኮከብ 1 3 4 ብለን ከዛ መሰላል ከዛ እንደውላለን ማለት ነው ከታች። እሺ እንደዚህ ብሎ ይመጣልናል። ዌልካም ቱ ኤስቲሲ ባላንስ ትራንስፈር ፕሊዝ ቹዝ ይለናል። አንድ ቁጥር ላይ ሄልፕ ሴንተር የሚላለ፣ ሁለት ቁጥር ላይ ካንትሪ ሊስት የሚላለ፣ ሶስተኛው ኢንተርናሽናል ትራንስፈር የሚላለ፣ አራተኛው ሂስቶሪ። እኛ የፈለግነው አሁን ኢንተርናሽናል ትራንስፈር የሚለውን ሶስተኛውን እንጫናለን። 3 ቁጥርን ተጭነን ሴንድ የምትለዋን እዚህ ሴንድ እንላታለን። እሺ በዚህ መልኩ ያመጣልናል። አሁን ፓኪስታን፣ አፍጋኒስታን፣ ኢጂፕት፣ ኢንዲያ ምናምን እያለ ያመጣልን። ኢትዮጵያ የሚል ስለሌለ 99 የምትለዋን ኔክስት የምትለዋን እንነካታ። 99 ብለን ሴንድ እንላል። ከታች ታያችኋል ሴንድ የሚለው። ከዚህ ኢትዮጵያ የሚል መጣለ ይታያችኋል። ቱኒዚያ፣ የመን፣ ኢትዮጵያ 21 ቁጥር ላይ ኢትዮጵያ የሚል መጣ እዚህ ላይ። ከዛ ኢትዮጵያን 21 ቁጥር ነክተን እንደዚህ ሴንድ እንለዋለን። አሁንም ከታች በቃ በጣም አሪፍ ነው። አንድ ቁጥር ላይ 50 ኢትዮጵያን ብር ብሎ አመጣልን። ሁለተኛ 100 ኢትዮጵያን ብር፣ 500 ኢትዮጵያን ብር መጣልን። 50 ብር፣ 100 ብር፣ 500 ብር ነው መላክ የምንችለው የኢትዮጵያ ብር ማለት ነው። እሺ እኔ አሁን የፈለኩት 50 ብር ከሆነ አንድ ቁጥርን ተጭነን ሴንድ እንላታለን። ሴንድ ከዚህ በመቀጠል ፕሊስ ኢንተር ዴስቲኔሽን ነምበር ይለናል። ስልክ ቁጥር እናስገባለን። የኢትዮጵያ ስልክ ቁጥር ፔስት አድርገን ወይም ኮፒ አድርገን አይደለም እናስገባው። ኮፒ አድርገን ካመጣ ነው እንደዚህ ኮፒ አድርገን የምናመጣ ከሆነ እንደዚህ ካደረግነው ስልክ ቁጥሩ ክፍተት ስለሚኖረው አይሰራልንም። ስለዚህ እኛ እንጽፋለን። የኢትዮጵያ ስለሆነ 0025 19 እንደዚህ ብለን እሺ አሁን ልሞክረው። እሺ እኔ አሁን ኢትዮጵያ ልልክ ነው። እንደዚህ ቁጥሩን አስገባሁኝ። ከታች ሴንድ የምትለዋን እንጫናታለን። ከዛ በመቀጠል ዩ አር አባውት ቱ ሴንድ 50 ኢትዮጵያን ብር ቱ ይህን ቁጥር አመጣልኝ። ዩ ዊል ቢ ቼንጅድ 11 ብር ኮንቲኒው ትራንስፈር። በዚህ መልኩ ያመጣልናል። በዚህ ቁጥር 11 ብር ወደ ኢትዮጵያ ከኔ 11 ብር ይቆርጣል፣ ለኢትዮጵያ 50 ብር ይሄዳል ማለት ነው። ከዛ አንድ ቁጥርን ተጭነን ሴንድ ማለት ነው። አንድ ቁጥርን ተጭነን ሴንድ እንለዋለን። እኔ አሁን መላክ ስላልፈለኩ ነው። ሴንድ ካልነ በኋላ በቃ አበቃን ማለት ነው። ሜሴጅ ይመጣልናል። ከዛ ባላንሳችንን ኮከብ 166 ብለን ስንጠይቅ 11 ብር እንደሄደን እናውቃለን ማለት ነው። እሺ ሌሎች እንዲደርሳቸው ያው የማያውቁ ስለሚኖሩ ሼር አድርጉላቸው። ከዚህ በመቀጠል ፔጁን ላይክ አድርጉ። ተጨማሪ እንደዚህ አዳዲስ ነገር ሲኖር እንዲያሳውቃችሁ ሻምበል አፕ ፋንስ ኤንድ መዝናኛ ፔጅ የሚለውን ላይክ ኤንድ ፎሎው እያደረጋችሁ ለፉ። ተጨማሪ ያው ቪዲዮውን ከወደዳችሁ ከስር በላይክ ግለጹልኝ።
በሌላ ቪዲዮ እስከምንገናኝ ቻው፣ ሰላም ሁኑ።